ቅድስቴ ትልቅ ታሪክ ሰራች። ቅድስቴ ለምሳሌ ብላ ድንግልናዋን፣ ወርቋን፣ አለሟን፣ ሁለ ነገሯን ሸጠችው። ብሩኬ በጣም ደነገጠ፣ ማመን አቃተው። እንዴት እንደዚህ ታደርጊያለሽ ቅድስቴ ብሎ ሲላት ምንም የምናደርገው ነገር የለም፣ አንድ ጊዜ ሆኗል እና ደግሞ እኔ ለምሳሌ የማላደርገው ነገር የለኝም። አንድ ጊዜ እናቴ ብላ እስከ ጠራችኝ ድረስ ሕይወቴንም እሰጣለሁ አይደለም ድንግልናዬን ብላው አረፈች። ድንግልና ማለት እኮ ወርቅሽ ዳይመንድሽ ነው ብሎ ቢላትም እንኳ ምንም ይሁን አይመለከተኝም፣ በቃ አንዴ ጊዜ ሆኗል ብላ አለችው። ዳጣ በጣም ደንግጣ ማመን እስከሚያቅታት በሷ እጅጉን ተደነቀች። እንዴት እንደዚህ ታደርጊያለሽ ብላ ብትላትም ምን ነው አንቺስ ብትሆኚ አይደለሽ እንዴ ከሰውየው ጋር ያባባልሽኝ? ግን እኮ ቅድስቴ በፍጹም የእውነት ትሽጫዋለሽ ብዬ አላሰብኩም ነበረ። እንግዳስ ሽጫዋለሁኝ ብላ 1.5 ድንግልናዋን ሽጣ ለብሩኬ ለምሳሌ መታከሚያ ሰጠች። የምር በጣም ትልቅ ታሪክ ሰራች። በሌላ በኩል ዝና ማህሌትን ተዝቆ የማያልቅ ገንዘብ ሰጣት። ከዚህ በኋላ እኔ ስራ ሰጥችሻለሁ፣ ሞገስን ትገሊዋለሽ፣ ብሩክንም ደግሞ ታሰቃየዋለሽ። ስለዚህ የብሩክን ቤት ድጋሜ እንድትገዢውና ሌላ ቤት፣ መኪና፣ ሁሉም ነገር እንድኖርሽ አደርጋለሁ፣ ሀብታም አደርግሻለሁ። ነገር ግን ጥላትሽን እጎንሽ ማድረግ ስላለብሽ ኤፍራታን አጠገብሽ አድርገሽ ሁሉንም ነገር ነው የምትሰሪው ብሎ ሲላት ምን ማለት ነው? እሷ እኮ ቀን ጠብቃ እየጣለች ነው። በዚህማ አልስማማም ዝና ስትለው እንደዛ ከሆነ የፈለግሽውን ነገር አድርቂ፣ እኔ ዝና ግን ያልኩትን በሙሉ አድርጊያለሁኝ። አሁንም ቢሆን ገንዘቤን ሰጥቼ እነዚህን ሁሉ ልጆች ታጠፊያለሽ ብዬሻለሁ ብሎ ሲላት ማህሌት ተስማማች። የእውነት እጅጉን ልብ ይሰብራል። በሌላ በኩል ብሩክ የማይታመን ነገር ገጠመው። ሞገስ ለልጅነታችን ጓደኝነት ላሳለፍነው የልጅነት ጊዜና ምርጥ ጊዜ ብሎ ቸክ ጽፎ ሰጠው። ብሩክ እጅጉን ደንግጦ ማመን አቅቶት ሁሉ ምንድን ነው? ቆይ የእውነት እኔ ግን ለእነዚህ ሁሉ ሰው የምገባ ነኝ ወይ? እኔ እኮ የማረባ አረመኔና ጨካኝ ነኝ። ሀብትና ንብረቱን አሳጥቼ ሳይቀር ሚስቱንም ደግሞ ከፊት ለፊቱ ነው አንስቼ ለዛ ለማይረባ ለዝና የሰጠሁት በማለት በጸጸት ተንገበገበ። ዳጣ ብድግ አለችና አንድ ጊዜ የሆነ ሆኗል። እውነት ለመናገር ሙጎ ግን እንደዚህ አይነት ሰው አይመስልም ነበር፣ ግን በጣም ታምረኛና የእውነቴን ነው ምልህ እጅጉን አደገኛ በጣም ምርጥ ጓደኛህ ነው። ስለዚህ የግድ ልትጠብቀው ይገባል ብላ ዳጣ ብሩኬን አስጠነቀቀችው። እኔ ምን አፋለኝና አሁን ደውለህ አመስግነው ስትል በፍጹም እኔማ ደውዬ አላመሰግንም። ምክንያቱም እኔ ምን አፋለኝ፣ ምን ጆሮ አለኝ፣ ምን የምናገረው ነገር አለኝ። ብቻ ግን የእሱን ውለታ እኔም ቀስ ብዬ የምከፍል ያድርገኝ። ልጄ ብቻ ታክማ ትዳን አለ። እንግዲህ ቅድስቴ በጣም በሚያሳዝን ሁኔታ ካስረከበችው በኋላ እንዲሁም ደግሞ ምሳሌ ልትታከም በመሆኑ እጅግ ደስ ብሏቸዋል። አሁን ላይ ዳብል ደስታ ነው። በአንድ በኩል የቅድስቴ ድንግልና፣ በሌላ በኩል ደግሞ የመጎስ መኪና ሽጦ ለብሩኬ ሲሰጠው ምንም ያህል እንኳ ልቡ ቢሰበር፣ ነገር ግን የእውነትም ታምርና በጣም ትንግርት የተፈጠረው ነገር ደስ ብሎታል። ሰላም ውድና የተከበራችሁ የህያቤ ዩቲዩብ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ማህሌት እዛ ካፌ ቤት ሄዳ ዝና ላይ ዘነበችበት። እንዴት እንደዚህ ታደርገኛለህ? አንተን አምኜ ካንተ ጋር ሁሉንም ነገር ጨርሼ እንዴት ሁሉንም ነገር ታስወርሰኛለህ ብላ ስትለው አርፈሽ ተቀመጭ። እውነት ለመናገር መጀመሪያ ላይ እጅግ ጠንካራና ብርቱ ሴት አድርጌሽ ነበር። አሁን ላይ ግን የእውነትም አትረቢም ብላ አለች።
ሲላት ምን ማለት ነው አትረቢም ማለት? ታዲያ አትረቢም ነው የእውነት? አሁን እስኪ ንገሪኝ። እኔ ለአንቺ ያላደረግኩት ነገር አለ? በቃሌ ተጠብቂያለሁ። አንቺ ግን ቃልሽን አጥፈሻል። ብዙ ነገር አድርገሽልኛል እና አሁንም ቢሆን ያደረጉሽን ነገር ንገሪኝ ብሎ ሲላት መጎስ ቪዲዮውን እንደለቀቀባትና በግድ አብሯት እንደተኛ እንዳደረገች አርጋ ተናገረች። በሌላ በኩል ብሩኬ ደግሞ አንድ ጊዜ በጥይት እንዲሁም ደግሞ ከቤት አስወጥቶኛል። ያች ቅድስት ተብዬዋ ዳጣ ሁሉም አሰቃይተውኛል እና ታዲያ ለዚህ ሁሉ እንዲህ በዋዛ ልትለቂያቸው ነው ወይ ትበቃያቸዋለሽ ብሎ ሲላት ምን ማለት ፈልገህ ነው? እኔ እኮ ምንም ነገር የለኝም አለችው። ታዲያ ምንም ነገር ባይኖርሽ እኔ ሁሉን ነገር እሰጥሻለሁ ወይ? ብቻ አንቺ ተበቀይልኝ እንጂ ብሎ ዝና ማህሌት እንድትበቀለ አደረጋት። እሷም ደግሞ እኔ በእኔ በኩል ማአት ሰዎች አሉልኝ፣ ስለዚህ አንተ የፈለከውን ነገር አደርጋለሁ፣ አንተ ብቻ ጊፍቱን ስጠኝ ብላ ተፈራረሙ። ማህሌትና ዝና ገንዘባቸውን ሸሪንግ አድርገው ሞገስንና ብሩኬን ለመቅበር። በሌላ በኩል ዳጣ ቤተሰቦቿን ለመፈለግ ከሞገስ ጋር ድብንቅ ስትል ሞገስ እኔ ምልሽ የእውነት አንቺ አሁን ዘመድ ያለኝ ቤተሰብ አለኝ ታያለሽ እያለ እየሳቀባት አንቺ እኮ ዘር ያለሽ ሁሉ አይመስለኝም ብሎ ሲላት ጉን ተናደደችበትና እንዴ እንደዚህ እንድትለኝም አልፈልግም ሙጎ፣ ምን ማለት ፈልገህ ነው? ያለ ዘር ተፈጠራለ እንዴ? እኔ እንደውም እናት አባቴ ምን እንደሚመስሉ ምናልባትም እኮ እህት ጠባቂ ወንድምም ጠባቂ አገኝ ይሆናል። እንደዚህ እንድትለኝ አልፈልግም፣ እባክህ ተወኝ በቃ እያለች አለች። ከዛ እኔ እኮ ተረጋጊ፣ እንደውም ታውቂያለሽ እኔ እየቀለድኩ ነው እንጂ ኤቢኤስ ላይ አቅርቤ የእውነቴን ነው ምልሽ ሁሉንም ነገር አስተካከልልሻለሁ ብሎ ሲላት እንደዛ በላ ደግሞ አሁን እንደዚህ ላጠፋኸው ጥፋት ትክሰኛለህ፣ ትጋብዘኛለህ፣ አሊያ ደግሞ ይቅርታ አላደርግልህም ብላለችው። እንዴ ምን ማለት ፈልግሽ ነው? አንዳንዴማ ልጅ ያደርግሻል። አረ ሙጎ እና ታዲያ ልጅ አይደለሁ እንዴ? ታዲያ ልጅ አይደለሁ እንዴ? ትሰማለህ? አንተም ቤተሰቦችህን እንዲሁም ደግሞ ታስደስታለህ። ማለቴ በባለፈው ያው እናትህ ገጠር ላሉት ቃል ገብታ የለ አንተም ቃልህን ጠብቀህ ሉላንም ታገኛለህ። ብሩኬም ደግሞ ልጁ ታክማ ትድናለይ፣ እኔም ቤተሰቦቼን አገኛለሁ። ቅድስቴም ደግሞ አንድ ሰው ስለምታፈቅር የምታፈቅረውን ሰው ታገኛለች። ሁላችንም ህይወታችን ይስተካከላል እያለች ጸሎት ጀመረች። ባክሽ ተይኝ እስኪ አሁን ይልቁንስ የብሩክ ልጅ እንዴት ሆነች ብሎ ሲላት አላውቅም ባክህ ሐኪም ቤት ወስዷት ከዛም በኋላ ምንም አትልም። ነገር ግን በዚህ 2 ሳምንት ውስጥ የማትታከም ከሆነ እረ ጭራሹንም በዚህ 3 ቀን ውስጥ የማትታከም ከሆነ ትሞታለች ተብሏል። ምን እና ታዲያ ያሳክማታ ከየት አምጥቶ? ሁሉንም ነገር በእርግጥ ሽጧል፣ ነገር ግን የግድ 1.5 ያስፈልገዋል ብላ አለችው። አይዞሽ ያገኛል። ምሳሌም ደግሞ ምንም አትሆንም ታውቃለህ። ግን አባት ለልጁ እንደዚህ ይሆናል? ምጉ የእውነት እጅግ ገራሚ ሰው ነው። ብታየው እኮ ስብርብር ብሏል። አዎ ቢሆን ነው የሚሻለው። እናም ደግሞ ይሆናል። ልክ ነሽ። የእውነት ግን የኔም ቤተሰቦች እንደዚህ ይሆኑልኛል? ምጉ ለምንድን ነው የማይሆኑልሽ? ከዛ ስታለቅስ የምር ግን የእውነት ለእናት ለአባትሽ ነው የምታለቅሽው? አዎ እናንተ እኮ አትረዱኝ አትጠይቁኝም እንጂ እኔ ሆድ ውስጥ ብዙ ነገር አለ፣ ብዙ የታመቀ ነገር አለ። ነገር ግን እናንተ የምስቀውን የምጫወተውን እንዲሁም ደግሞ ጥሩ ፊቴን ነው እንጂ የምታዩት ሌላ ድብቅ ማንነቴን መች አይታችሁት ብላ ለሞገስ ስትናገር፣ ሞገስ ደግሞ እቅፍ አደረገና አጽናናት። በቃ አይዞሽ፣ ሁሉም ነገር ፈጣሪ በፈቀደው ሰዓት ይሆናል፣ አይዞሽ አብሽሪ ብሎ አፈላልግልሻለሁ ብሎ ቃል ገባላት። በሌላ በኩል ዳጣና ቅድስቴ ወጥ እየሰራች ቅድስቴ እኔ ምልሽ እስኪ አንድ ነገር ላማክርሽ ነበር በእናትሽ ብላ ስትል እናት ሳይኖረኝ በእናትሽ ማለት ግን አይከብድም እንዴ? ምን ማለት ፈልገሽ ነው አለቻት። እንዴ ተረጋጊ፣ እኔ እኮ እንዲከፋሽ ፈልጌ አይደለም፣ ነገር ግን የሆነ ነገር ልሸጥ ፈልጌ ነበር። ምንድን ነው? የብሩክን የቤት ዕቃ ፈለግሽው እንዴ? ውይ ቆይ አንቺ ዳጣ ደግሞ ሁሌ የቀልድ አይሰለችሽም? እና ታዲያ ምን ልበል? ሌላ ምን የሚሸጥ ነገር አለ? ባለፈው አንቺ ድንግልና ይሸጣሉ ምናምን ብለሽኝ የለ? ምን እና ታዲያ ልቦሽ ሽሪው ነው? እየቀለድኩ አይደለም እንዴ ቅድስቴ። አረ ተረጋጊ ቅመሟ፣ ምን ማለት ፈልገሽ ነው?
ልሸጠው ነው እኮ መታከሚያ። ምን? አዎ በቃ የግድ ምሳሌ ታክማ መዳን አለባት፣ ካልሆነ ግን ብሩኬ ይሞታል ብላ አለች ቅድስቴ። የምርሽን ነው? አዎ ሰው እንድታገናኘኝ እፈልጋለሁ ብላ ያለውል በግዷ ዳጣም አገናኘቻት። ሰውየው በጣም ሽማግሌና በጣም የጃጀ ስለሆነ ደወለችለትና ቆይ አንቺ ብሩኬም እየፈለገች ነው፣ እኔም ደግሞ ስልክሽን ዘጋሽብኝ እኮ ምን ላርግ ብለሽ ነው? እውነት ለመናገር ከመጣኋ ጀምሮ ሰውየው ጠጭ ነው። ነገርኩሽ ቅመሟ እንዳትጠጪ። እንደውም አንቺ አሰማምጩ የጠጣሽ መስለሽ እንጂ በፍጹም ካልሆነ ጉድ ይሰራሻል ብላ አለቻት። እንዴ እውነት ለመናገር ሰውየው በጣም ትልቅ ነው እና ታዲያ ወጠጤ ለማገኘት ነበር ይሄድሽው? አትርሻ ምሰሪውን ስራ አትርሽ ብላለቻት። እንዴ ዳጣ ታዲያ ትቆጭኛ? በስነ ስርዓት አዋሪኝ ቅመሟ። ይቅርብን ብዬሽ ነበር ይህ ነገር። የእውነት ቡራ የሰማ ቀን እኔን ዘልዝሎ ነው አጥንቴን ስጋዬንም ለውሻ የሚሰጠኝ። ባክሽ እሱን ታዩ፣ እሱ ማንም አይሰማም። ነገርኩሽ። ለሞገስም እንኳ ቢሆን እንድታወሪው አልፈቅድልሽም እና ይህ ባንቺና በእኔ መካከል ይቀራል እና ደግሞ አትርሺ ምሳሌ መሆኗን ብላ ለዳጣ ቃል አስገባቻት። ዳጣ ዝም ብላ መላወስ፣ ዝም ብላ ማበድ ሆነ ስራዋ። ወርቁን እኮ ቦሸረችው እያለች ስትል ግራ ገባው ብሩኬ። በሌላ በኩል ዳጣ ለብሩኬ አሪፍ ሰርፕራይዝ ይዛለን መጣች። ዝለል ስትለው እንዴ አረ ተረጋጊ፣ እኔ እኮ ልጅ አቅፍ ያለሁኝ ተዋት፣ እዛ አስተኛታ። ምንድን ነው? አንቺም እንኳን ደስ ያለሽ በማለት ምሳሌን ደስታውን ድብልቅልቁን አወጣችው። ትናገሪ እንደው ተናገሪ፣ መታመሟን አታቂም እንዴ? አረ እባክሽን እያለ ቢለምናትም እንኳ ታሪክ ተፈጥሯል፣ ትንግርት መጥቷል። ምንድን ነው? ተረጋጊ። አንተ ግን ምን አይነት ምርጥና ጀግና ወንድም ነው ያለህ እኮ ንገርኛ። ምንድን ነው? ሞገስ ነዋ። ሞገስ ምን ሆነ ደግሞ? ብቻ መጥፎ ነገር አለኝ? አረ ተረጋጋ፣ እንደዛ አይደለም። ይሄው በቃ መሄድ ትችላለህ። ምሳሌ ልትታከም ነው። ምን? አዎ እኔ ምልህ ብሩኬ ግን ሞገስ ያለህን መስማት አትፈልግም? ተይው፣ መጥፎ ነገር ከሆነ እባክሽን ተይ። እንዴ እኔማ ወደ ኋላ አልልም። ለማንኛውም ላሳለፍነው ጓደኝነት ነው ብሎሃል። ወይኔ ግን እኔ እንደዛ በድየው እሱ አሁንም ለእኔና ለምሳሌ ያስባል። ፈጣሪ እኔም የሱን ውለታ የምከፍልበት ያድርገኝ ብሎ አለ። ማህሌት ኢፍራታን አሁንም ኢፍራታ ጋር ገንዘብ እሰጥሻለሁ ግን አንቺ ጋር መኖር አለብኝ ስትል ኢፍራታ ተጠራጠረቻት። ምን ፈልገሽ ነው? ለምን ዝና ጋር ሂደሽ ምን አለሽ ብላ ብትላትም አይ ምንም፣ ግን ዝና ላጠፋው ጥፋት ካሳ ሊሰጠኝ ስለወሰነ አንቺ ጋር ሼሪንግ እገባለሁ ብላ አሰማመጠቻት። ከዛ ኢፍራታ ግራ ገባት። ውድ የህያቤ ቤተሰቦች የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ። ሀገራችንን ሰላም ያድርግልን። ላይክ፣ ሼር፣ ኮሜንት አይረሳ። እወዳችኋለሁኝ። ሀገራችንን ሰላም ያድርግልን። ባይ ባይ።